ፍቅርና ሩታ በድጋሚ ኤርሜላን አግኝቷት እንግዲህ የአብርሽ ጉድ እናሳይሽ። አብርሽ ከኛ ጋር ያወራው የነበረው ሚስጥሩን እናውራሽ፣ ነገ የሚጎዳሽ አይነት ሰው ነው ያወራኝ። እያንዳንዱ ነገር በራስሽ አይንና በራስሽ ጆሮ ሰምተሽ ላንቺ ያለው አመለካከት ተረጂ ሲሏት እንግዲህ አሻፈረኝ ብላለች። እናንተ መቼም ላምናችሁም አልችልም። እንግዲህ ከዚህ በፊት ያረጋችሁልኝ ነገር አንዴ ተሸውጄላችኋለሁ፣ ሁለቴ አልሸወድም እያለች ትገኛለች። ማን ነው ትክክል? እነሱስ መረጃው ለምን ማቅረብ አስፈለጋቸው? እውነት ለኤርሜላ አዝኖ ነው? ስለ ኤርሜላ አሳስቧቸው ነው ወይስ ምን? ገና አሁንም አብርሽን ይፈልጉታል ወይስ የአብርሽ ስሜት አላቸው ወይስ እልክ ተያይዞ ነው የሚለው እስከ መጨረሻው ቪዲዮ ለማየት ሞክሩ። ሀሳብ ማስቀምጥላችሁ ይሆናል። እውነታው ምናገራችሁ ይሆናል። ላይክ ሼር እያደረጋችሁ አይተንም ማየት ይቻላል። አይ አያስፈልግም ነው አንቺም እንድታምኚን እኮ ነው እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትንም ቮይስ መስማት አይጠበቅብኝም። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነቱን ማውራት አለ ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። ኖ የአብርሃምን ታውቂያለሽ? ቁጥሩን ብቻ ሳይሆን ኢትስ ኦኬ፣ ቁጥሩን ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንጻር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እንግዲህ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ትችያለሽ። አይ ቲንክ ስለዚህ ምን እንደሚል ለሌላ ሰው ወርኛ ከምንናገረው ብታውቃለሽ። እሱ ብቻ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ ሼር ሰብ እያደረጋችሁ አብራችሁ ተከታተሉኝ። እንግዲህ ለምትበረታቱኝ እህት ወንድሞቼ ከልብ አመሰግናለሁ። ሁላችሁንም ባላችሁበት ፈጣሪ ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም በድጋሚ ፍቅርና ሩታ ኤርሜላን አናግሯታል ማለት ነው። ምክንያቱም አንድ የታሰብኩት ነገር ቢኖር ኖሮ ያው ስራ መሆኑ የሚያስታውቀው ነገር ምን እንደሆነ ታውቃላችሁ? ትላንት ተነጋግሮ ጨርሶ ነበረ። በህይወትህ አልመጣም፣ በህይወት አትምጪ፣ በህይወታችሁ አልደርስም፣ በህይወታችን አትድርሽ ተባብሎ ተለያይቶ ነበረ። ድጋሚ ዛሬ መገናኘት ለምን አስፈለገው? ገባችሁ? ሲጀመር እነሱ በትክክለኛው ስራ እየሰሩ እንደሆነ ነው ይፋ የሚያደርጉት እያሉ ማለት ነው። ያ ባይሆን ኖሮማ በቃ ሁላቸውም ቆርጦ ጥግጥጋቸው ይዞ ምናምን ነበረ። ነገር ግን ይሁንላችሁ። ለማንኛውም ግን እውነት እንኳን ቢሆን ትላንት ሩታና ፍቅር ከዚህ ነገር በቃ አንደርስባችሁም ተባብላችሁ ነበረ። ዛሬ እሷ ትጎዳ ታልቅስ ምን አገባችሁ? ባያችሁ ነገር ትምህርት ካልወሰደች እኮ ንቃችሁ ማለፍ ነው እንጂ ከወረደ ሰው ራሳችሁ ማውረድ አለባችሁ ብዬ አላስብም። ምክንያቱም ኤርሜላ በዚህ ልክ እሱ ያን ሁሉ እያሳያት እንግዲህ ተመልሳ ከሱ ጋር የሆነችው ለራሷ ክብር ስለሌላት ነው። ገባችሁ? ለራሷ ክብር ስለሌላት ነው። እናንተ ደግሞ ክብር ያላችሁ ሰዎች ስለሆናችሁ በቃ ከማይመጥናችሁ ቦታ መገኘትም መሄድም አስፈላጊ አይደለም። ገባችሁ? ከሷ ጋር ቁማችሁ ማውራት ራሱ ክብራችሁ እንደሚነካ ማሰብ አለባችሁ። ምክንያቱም ሩታ ይሄ ሲባል ሩታ ለምንድን ነው ታዲያ አሁን እኔ ብተው አንቺ ትታዩ ነበር ያልሸት? እሷ ማንኛውም ነገር የምታረገው ለልጇ ስትል ነው። ገባሽ? ምክንያት አላት። ምክንያቷ ደግሞ ልጇ ነው። ማንኛውም ይሄ ሁሉ ሲገፋትም እየተከተለችው ያለችው ለልጇ ብላ ነበረ። ከዚህ በኋላ ደግሞ ሩታ የምትከተለው አይመስለኝም። አትጠብቂ፣ አትልፊ። ነገር ግን አንቺን በድጋሚ ያስለቅስሻልም ይሰብርሻልም። ለነገሩ በጣም ሞልቶሻል። በጣም እንደሞላሽ የሚያስታውቀው ያወራው ነገር ራሱ ስትባይ አላየማች ማየት ፈልጋለች። ነገር ግን በዚህ ልክ እሱን አታምኚውም እንዴ እንዳትባል ነው። ገባችሁ? ማለት አንዳንዴ ሆነ ለምታፈቅሩት ለምትወዱ ሰው ብላችሁ ራሳችሁ እየሸወዳችሁ የምትኖሩት ኑሮ አለ። ኤርሜላ እየኖረችው ያለችው አሁን ላይ ያንን ነው። እና ውድ ቤተሰቦች ሀሳብ አስተያየታችሁ እናንተም ኮሜንት አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ።
ባይ ባይ። ወሰላም አለይኩም ወራህመቱላህ